ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከእኔ ጋር ሁሉ ሰላም ነው። እንደምታዩት ሰላጣ ለሰውናችን ምን ያክል ጥቅም እንዳለው ነው። ደግሞ ዛሬ ያው የሰላጣ አሰራር ባለፈው ቪዲዮ ያሳይቻችኋለሁ። ዛሬ ደግሞ ሰላጣ ለሰውናችን ምን ያክል ጥቅም እንዳለው ነው ውዶች። እና እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ እና ውዶች አብሹ በረታቱ የሚያጠነክሩ እላችኋለሁ እና እንደምታዩት አሁን ሰላጣ እየቆራረጥኩ ነው። አያችሁት? ሰላጣዎችን እየቆራረጥኩ እና ሰላጣዬን ተቆራረጥኩ በኋላ አያችሁት? ይሄ ካሮት ነው እየደሸንኩ ነው እላችኋለሁ ውዶች። እና እንደምታዩት ሰላጣዬ እንደዚህ ካዘጋጀሁ በኋላ አቀላቅለዋለሁ። ካቀላቀልኩት በኋላ ለሰውናችን እንግዲህ ሰላጣ ለሰውናችን የሚሰጠው ጥቅሞች ማለት ነው። አንደኛ የሰውነትን ክፍል ለማስተካከል፣ ሁለተኛ ፊታችን ማለት ነው እንዳለ የወጣትነት ፊት እንደያዘ ሰውናችን እንዳይጨማድ እያደረገ ያቆያል። ሰውናችን ጥበት እንዲያዝል ያደርገና እላችኋለሁ ውዶቼ። እንደገና ሶስተኛ ደግሞ አእምሯችንን የተስተካከለ የአስተሳሰብ እንዲኖር ያደርጋል። ደማችንን ለማስተካከል ያገለግላል። እንደገና አካላችን በካንሰር በሽታ እንዳይጠቃ ያደርጋል። ደግሞ በአራተኛ ደረጃ ደግሞ የተስተካከለ የደም ፍሰት እንዲኖረን ያደርጋል። እንደገና ደግሞ ምን አለ መሰላችሁ በቃ ሰውናችን በጥቅሉ በአጠቃላይ ከአጥቂ በሽታዎችን ለመከላከል እና እንዲቋቋም የሚረዳና እላችኋለሁ ውዶቼ። እና ሰላጣ ደግሞ ሁሉ ጊዜ በምንጠቀማቸው ምግቦች ላይ ቀን በቀን ብንጠቀም በጣም ጥሩ ነው፣ አሪፍ ነው። የተገኘውን በየቤቱ ያዘጋጃችሁ አለ አይደለ? ሁሉም መላ ሳይሆን የተገኘውን ነገር በቤታቸው ያላችሁን ነገር እያዘጋጃችሁ ከምሳም ጋር ከራትም ጋር መጠቀም ትችላላችሁ። እና ውዶች የሰላጣ ጥቅሞች ይህን ያክል ይመስላል። የዛሬው ቪዲዮ ይሄን ይመስላል። በሌላም ቪዲዮ እስከምንገናኝ ደህና ሁኑ፣ ሰላም ሁኑ፣ አበረታቱን፣ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ናቸው ለውዶች እና ደህና ሁኑ። ባይ ባይ።